በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራሁ ለወርኃ ታኅሣሥ በዛቲ ዕለት አይረፈ ኀየ ነቢይ ወጻድቅ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሣሥ 20 በዝች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ጻድቅና ነቢይ የሆነ ኀየ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነፆርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆቹ ከእስራኤል ልጆች ጋር ወደ ባቢሎን አገር ተማርከው ሄዱ። ዳርዮስ የተባለውም ቁርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤልን ልጆች ወደ አገራቸው ይገቡ ዘንድ ቁርዝ ዳርዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸል ባሉ ጊዜ እነርሱ ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናም ለዘር ትነሳለች፣ ምድርን ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎች ሰምተው እጅግ ፈሩ። የእግዚአብሔርንም መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 7 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት 430 ዓመት በፊት ነው። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኀየ ዘተነበየ በጾታ ሚጠተ ጽዋን ሕዝብ ወህንጸተ መቅደስ ድኅረ ንስተታ በእንተ ማርያም ዘተደንገለት በመንታ ለቤተ ደሃሪት እንተ ትነብር ድሉታ እምነ ቀዳሚት ይቤ ይሄይስ ትርሴታ። በዚችም ቀን የንግሥት አውፌና መታሰቢያ ሆነ። የአውጋኔዎስም የማዴዎስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ አውጋኔዎስ ወማዴዎስ ጻድቃን ወታውፊና ንግሥት ስርጉተ አሚን ከመይመጽእ ክርስቶስ በለተ ፍዳ ወደይን አመክንዩ አገስቲ በዘንትባላ በዘእትባላ ምስኪን እንበለ ምግባር ሊተ አልብየ ድኂን። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳኪ ያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ